Hello guys, welcome to the lecture of cardiac cycle. ካርዲያክ ሳይክል የምንለው የሲኩዌንስ ኦፍ ኢቨንት ነው እና በአንድ ሀርትቢት ውስጥ የሚካሄድ የልብ ኢቨንቶች ሲኩዌንሶች ናቸው እና ቼንጂንግ ፕሬሸርን ያካትታል፣ ቼንጂንግ ቮሊዩም፣ ቫልቭ ሙቭመንት፣ ብለድ ፍሎ፣ ኤሌክትሪካል አክቲቪቲ እና ሀርት ሳውንድን ያካትታል እና ካርዲያክ ሳይክልን አንደርስታንድ ካደረግን ሀርት እንዴት እንደሚሰራ በቀላሉ ማወቅ እንችላለን። ብዙ ጊዜ ስቱደንትስ ፌል ያደርጋሉ ፊዚዮሎጂ፣ ምክንያቱም ነገሮችን እንደ ሊስት ለመሸምደድ እና ሚሞራይዝ ለማድረግ ነው የሚሞክሩት ሎጂኩን አንደርስታንድ ሳያደርጉ። ስለዚህ ኮንሰፕቹዋሊ አንደርስታንድ ካደረግነው ግን በጣም ፊዚዮሎጂ የምትወዱትና ቀላል ትምህርት ነው የሚሆነው። ስለዚህ ቱዴይ ዊል ጎ ስቴፕ ባይ ስቴፕ ኤንድ ስሎሊ ኬርፉሊ ካርዲያክ ሳይክልን ለመረዳት እና ዘላስት ፒክቸር ክሊርሊ ማይንዳችን ውስጥ እንዲሳል ለማድረግ እንሞክራለን። አንድ ሩል እወቁልኝ፣ ብለድ በካርዲያክ ሳይክል ጊዜ ሁል ጊዜ ከሃይ ፕሬሸር ወደ ሎ ፕሬሸር ነው ፍሎ የሚያደርገው። ይሄ ሩል ሙሉ ካርዲያክ ሳይክልን ኤክስፕሌን ያደርጋል። ስለዚህ አይምሯችሁ ውስጥ ኪፕ ኢን ማይንድ ኦልዌይስ ብለድ ፍሎስ ፍሮም ደ ሃይ ፕሬሸር ቱ ዘ ሎ ፕሬሸር። The other thing we have to know is electrical activity of the heart ነው። ሀርታችን ኮንትሮል የሚደረገው በኤሌክትሪካል ሲግናል ነው እና ዘ ኢሲጂ ሪካርድ እያንዳንዱን ሲግናል ሪካርድ ያደርጋል እና ለማስታወስ ያክል ፒ ዌቭ ሪፕሬዘንት የሚያደርገው አትሪያል ዲፖላራይዜሽን ነው እና አትሪያሉ ኮንትራክት በሚያደርግበት ጊዜ ፒ ዌቭ ይፈጠራል ኢሲጂ ላይ። ቀጣዩ ደግሞ ኪዋሪክስ ኮምፕሌክስ የምንለው ነው። እሱ ደግሞ ሪፕሬዘንት የሚያደርገው ቬንትሪኩላር ዲፖላራይዜሽን ነው። ይህም ቬንትሪክሉ ኮንትራክት ሲያደርግ ምን ኢሲጂ ላይ ፎርም ያደርግልናል? ኪዋሪክስ ኮምፕሌክስ። ዛዘር ዋን ኢስ ቲ ዌቭ። ቲ ዌቭ ሪፕሬዘንት የሚያደርገው ደግሞ ቬንትሪኩላር ሪፖላራይዜሽን ነው። ምክንያቱም ይሄ ቬንትሪክሉ ሪላክስ ሲያደርግ ነው ቲ ዌቭ የሚፈጠረው። ስለዚህ ኤሌክትሪካል አክቲቪቲ ከሜካኒካል አክቲቪቲ ፕሪሲድ አድርጎ ነው የሚታየው። ስለዚህ መጀመሪያ ፈርስት ሲግናል፣ ከዛ በኋላ ነው ኮንትራክሽን እና ሪላክሴሽን የሚፈጠረው። ሞር ስለ ኢሲጂ ለመረዳት ቪዲዮ አለኝ፣ እሱን ገብታችሁ ማየት ትችላላችሁ። Now let's begin with the first phase which is called cardiac cycle ላይ ventricular filling የምንለው እና ቺኛውን ስናይ በventricular filling ጊዜ at this moment ቬንትሪክላችን completely relaxed ያደረገ ነው እና ኮንትራክት እያደረጉ አይደለም እና በጣም ሪላክስ እያደረጉ ስላሉ ውስጡ ያለው ቬንትሪክል ውስጥ ያለው pressure inside the ventricle በጣም ሎ ነው የሚሆነው እና ሪሜምበር አድርጉ ጎልደን ሩል ያለውን blood flow የሚያደርገው from high pressure to the low pressure ነው ብለናል። ከዛ አርተሪው ጋር ስንመጣ ዊዝ ቬንትሪክሉ በላይ አባብ ያሉት ቻምበሮች ናቸው አርተሪ የምንላቸው እና እነዚህ ደግሞ ስላይትሊ ኢን ሃየር ፕሬሸር ናቸው ያሉት፣ ምክንያቱም ሪላክስ ካደረገው ከቬንትሪክሉ ኮምፔር ሲደረጉ እና በሁለቱ መካከል ያለው ዲፍረንስ ደግሞ ብለድ ፍሎ እንዲያደርግ ያደርጋል ፍሮም ሃይ ፕሬሸር ቱ ዘ ሎ ፕሬሸር ስላለን ማለት። ስለዚህ ብለድ ከአርተሪየሙ ወደ ቬንትሪክሉ ፍሎ ያደርጋል። ከዛ ደግሞ በቬንትሪክሉ እና በአርተሪው መካከል ያሉ ቫልቮች አሉ፣ አትሪዮ ቬንትሪኩላር ቫልቭ ይባላሉ። ሚትራል ቫልቭ የምንለው በሌፍት ሳይድ በኩል ያለው እና ደግሞ ትራይካስፒድ ቫልቭ የምንለው በራይት ሳይድ ያለው። እነዚህ ቫልቮች ኦፕን ናቸው። ለምን ኦፕን ሆኑ? ምክንያቱም በአትሪየሙ ላይ ያለው ፕሬሸር ከቬንትሪኩሉ ላይ ካለው ፕሬሸር ግሬተር ስለሆነ፣ ስለዚህ ፕሬሸሩ ዲፍረንስ ስላለ እነዚህ ቫልቮች ይከፈታሉ ማለት። አት ዘ ሴም ታይም ደግሞ ሴሚሉናር ቫልቭ የምንላቸው ሴሚሉናር ቫልቭ የምንላቸው ደግሞ አኦርቲክ ቫልቭ እና ፐልሚናሪ ቫልቮች ናቸው። እነዚህ ደግሞ ክሎዝድ ናቸው እና ዘ ሪሜን ክሎዝድ ሆነው ነው የሚቆዩት፣ ምክንያቱም ዘ ፕሬሸር ኢን ዘ አርተሪስ አር ሃየር ዛን ዘ ፕሬሸር ኢን ዘ ቬንትሪክል። ስለዚህ እነዚህ ፕሬሸር ዲፍረንስ ስላለው እነዚህ ቫልቮቹ የሴሚሉናሮቹ ይዘጋሉ፣ አትሪዮቬንትሪኩላር ቫልቮች የምንላቸው ደግሞ ይከፈታሉ ማለት። ሶ ዱሪንግ ዚስ ፌዝ ብለድ ፍሎ ያደርጋል። ፓሲቭሊ ነው የሚያደርገው ከአርተሪያ ወደ ቬንትሪክል። ምንም የአርተሪየሙ ኮንትራክሽን አያስፈልገውም ብለዱ ፍሎ እንዲያደርግ ቬንትሪኩላር ፊሊንግ ፌዝ ላይ ማለት። ኢት ሲምፕሊ በቃ ፕሬሸር ዲፍረንስ ስላለ ከሃይ ፕሬሸር ወደ ሎ ፕሬሸር ብለዱ ፍሎ ያደርጋል ነው። ከዛ ብለዱ ኢንተር በሚያደርግበት ጊዜ በቬንትሪክል ውስጥ ያለው ቮሊዩሙ ይጨምራል። ግራጁዋሊ ቀስ እያለ ቮሊዩሙ እየጨመረ ይሄዳል ማለት ነው። ግን ቮሊዩሙ ቢጨምርም ፕሬሸሩ ግን ስላይትሊ ነው የሚጨምረው። ቬንትሪክል ውስጥ ያለው ሎ ሆኖ ነው የሚቀረው፣ ኦልሞስት በት ሪሜን ሎ ነው የሚሆነው፣ ምክንያቱም ቬንትሪክሉ ሪላክስ አድርጓል። ቮሊዩም ሲጨምር አንድ ላይ ፕሬሸሩ የተወሰነ ይጨምራል፣ ነገር ግን አጠቃላይ ኦቨርኦል ቬንትሪክሉ ሪላክስ አድርጎ ስላለ ሎ የሆነ ኢንክሪዝመንት ነው የምታዩት። ፕሬሸሩ ሪሜን የሚያደርገው ሎ ሆኖ ነው። ይህንን ደግሞ ኢሲጂ ላይ ስናየው ዘ ፌዝ ኮረስፖንድ የሚያደርገው ቬንትሪኩላር ፊሊንጉ በኢሲጂ ላይ ዘ ፔሪድ ኦፍ ቲ ዌቭ የምንለው ነው። ቲ ዌቭ ከፒ ዌቭ ቢፎር ያለው ዌቭ ነው፣ ከፒ በፊት ያለው ዌቭ ነው እና ይሄ ማለት ቬንትሪክሎቹ ኦልሬዲ ሪፖላራይዝ አድርገዋል ከፕሪቪየስ ቢቱ ወይም ደግሞ
መጀመሪያ ኮንትራክት አድርጎ ምናምን ከመታው ቢት ቀጥሎ ከፒ አይደለ ቬንትሪኩላር አትሪያል ኮንትራክሽን ያለው ምናምን ከዛ በኋላ ቲ ዌቭ ጋር ስናይ ቬንትሪኩላር ሪፖላራይዜሽን ላይ ያለ ነው ማለት። ስለዚህ አትሪያሎቹ ገና ኮንትራክት ማድረግ አልጀመሩም። ግን ፒ ዌቭ ነው አትሪያል ኮንትራክት የሚያደርገው። ስለዚህ ገና አትሪያሎቹ ኮንትራክት ማድረግ አልጀመሩም። ቬንትሪኩሎቹ ደግሞ ሪላክስ አድርገዋል ማለት ነው። እና ክሊኒካሊ ይሄ ፌዝ በጣም ኢምፖርታንት ነው። ምክንያቱም ሚትራል ቫልቭ ናሮድ ካረገ ቫልቭ ብለናል አትሪዮቬንትሪካል ሚትራል እና ትራይካስፒድ። ስለዚህ ይሄ ሚትራል ቫልቭ የምንለው ናሮ ሲያደርግ ሚትራል ስቴኖሲስ እንላለን እና የሌፍት ቬንትሪክል ፊሊንጉ በጣም ሪዲዩስ ያደርጋል። ይሄ ደግሞ ሎወር የሆነ ስትሮክ ቮሊዩም እና ሲምፕተምስ ኦፍ ሃርት ፌለር እንዲኖር ያደርጋል። ሶ ሌትስ ሰማራይዝ ዚስ ቬንትሪኩላር ፊሊንግ ላይ እዚህ ፌዝ ላይ ቬንትሪክላችን ሪላክስ አድርጓል። አትሪያል ፕሬሸር ስላይትሊ ሃየር ነው። ኤቪ ቫልቮቻችን ኦፕን ናቸው። ሴሚሉናር ቫልቮቹ ክሎዝድ ናቸው። ብለድ ፍሎ ያደርጋል ፓሲቭሊ ኢንቱ ቬንትሪክል። ቬንትሪኩላር ቮሊዩም ኢንክሪዝ ያደርጋል። ፕሬሸር ሪሜንስ ሎ ያደርጋል። ኢሲጂ ላይ አፍተር ቲ ዌቭ ቢፎር ፒ ዌቭ ነው የምናየው እና ዘ ፈርስት ኤንድ ዘ ሎንገስት ፌዝ ኦፍ ካርዲያክ ሳይክል ነው ይሄ እና ኢት ሴት የሁሉንም ስቴጅ for everything that flows. Now that the ventricle are feeling passively, we move to the second phase ጋር እንሄዳለን። ካርዲያክ ሳይክል ላይ ያለው አትሪያል ሲስቶል ይባላል። በዚህ ሰዓት አትሪያላችን ኮንትራክት ያደርጋል። the contraction of the atria ደግሞ ተጨማሪ additional amount of blood ወደ ቬንትሪክሉ እንዲገባ ያደርጋል እና ይሄ ኤክስትራ ኮንትሪቢዩሽን ኦፍ the atrium blood ደግሞ አትሪያል ኪክ የሚል ስም ይሰጣል እና አራውንድ ወደ 20% ኦፍ ቶታል ቬንትሪኩላር ፊሊንግ ከቨር የሚያደርግ ነው። ያ ማለት 80% ፓሲቭሊ ነው ቅድም ባልነው በፌዝ 1 ፊልም ያደርገው ማለት። ስለዚህ በአትሪያል ኮንትራክሽኑ ምክንያት ፊልም ያደርገው ኦልሞስት 20% ብቻ ነው። ይህን ማወቃችን ጥቅሙ ምንድን ነው? ምክንያቱም ዊዛውት አትሪያል ኮንትራክሽን ቬንትሪክላችን ስቲል ፊል ያደርጋል፣ ነገር ግን ኖት ሞር ኮምፕሊትሊ ፊል አያደርግም እና ላስት 20%ዎቹ እስፔሻሊ ሃርት ሬት ሃይ በሚሆንበት ጊዜ ይሄ ከባባድ እንቅስቃሴዎችን በምናደርግበት ጊዜ እና ደግሞ ቬንትሪኩላችን ስቲፍ በሚሆንበት ጊዜ በጣም ኢሴንሻል ነው። ዱሪንግ አትሪያል ሲስቶል ጊዜ ቫልቮቹን ስናይ አትሮቬንትሪኩላር ቫልቭ ያልናቸው ሚትራል በሌፍት ትራይካስፒድ በራይት ያልናቸው ኦፕን ናቸው። ዛይስቴ ኦፕን ያደርጋሉ ምክንያቱም በሎዋችን መሰረት አትሪያል ፕሬሸሩ ሃየር ነው ከቬንትሪኩላር ፕሬሸሩ አንጻር። ቀጣዮቹ ደግሞ ሴሚሉናር ቫልቭ ናቸው። እነዚህ አኦርቲክ እና ፐልሚናሪ ቫልቮቹ እነዚህ ደግሞ ክሎዝድ ናቸው ምክንያቱም ዘ ፕሬሸር ኢን አርተሪስ አር ስቲል ሃየር ዛን ነው ዘ ፕሬሸር ኢን ዘ ቬንትሪክል ካለው ማለት ነው። ከዛ አትሪያሉ ኮንትራክት በሚያደርግበት ጊዜ ዘ ቬንትሪኩላር ቮሊዩሙ ደግሞ ተጨማሪ ኢንክሪዝ ያደርጋል እና ያ ደግሞ ፕሬሸሩን ደግሞ ስላይትሊ ኢንክሪዝ ያደርጋል። ግን አሁንም still relatively low ነው compared to the pressure that will be generated during ventricular contraction። ስለዚህ ቬንትሪክሉ ኮንትራክት ሲያደርግ ከሚፈጠረው ፕሬሸር አንጻር ኮምፔር ስናደርግ አሁንም የቬንትሪክሉ ፕሬሸር ቮሊዩሙ እየጨመረ ነው፣ ግን ስቲል ገና ነው ሎ ነው እና ይሄ ደግሞ ኢሲጂ ላይ የምናደርገን እናያለን ነው። ኦን ኢሲጂ አትሪያል ሲስቶል ኮረስፖንድ የሚያደርገው ከፒ ዌቭ ነው። ቅድም ቬንትሪኩላር ፊሊንግን ከቲ ዌቭ እንዳለ ይሄኛው ደግሞ ኮረስፖንድ የሚያደርገው ፒ ዌቭ ነው። አትሪያል ኮንትራክሽንን ነው የሚያሳየው አይደለ ፒ ዌቭ። ስለዚህ ፒ ዌቭ ሪፕሬዘንት የሚያደርገው አትሪያል ዲፖላራይዜሽን ነው which trigger አትሪያል ኮንትራክሽን። በዚህ ጊዜ ሀርት ሳውንድ እንሰማለን። ሌላ ማወቅ ያለብን እና አትሪያል ሲስቶል ፕሮዲውስ ሊያደርግ ይችላል ፎርዝ ሀርት ሳውንድ እና ኖን ይደረጋል ኤስ4 ተብሎ እና ቬንትሪክል ስቲፍ በሚሆንበት ጊዜ ነው እና ይሄ ኖርማሊ ሄልዚ ኢንዲቪዥዋል ላይ የሚሰማ ድምፅ አይደለም፣ ግን ላይክ አንዳንድ ጊዜ እንደ ሃይፐርቴንሲቭ ሃርት ዲዚዝ በሚኖርበት ጊዜ እንሰማዋለን። ስለዚህ ክሊኒካሊ አትሪያል ሲስቶልን ማወቅ በጣም ኢምፖርታንት ነው። ኢን አትሪያል ፊብሪሌሽን ዘአርተሪያ በደንብ ኢፌክቲቭሊ ኮንትራክት አያደርግም። ይህ ማለት አትሪያል ኪኩን ሎስት እናደርጋለን። ስለዚህ ፔሸንቶች አትሪያል ፊብሪሌሽን ያላቸው ብዙ ጊዜ ድካም ይላቸዋል፣ ሾርትነስ ኦፍ ብሬዝ ይሰማቸዋል። ምክንያቱም ቬንትሪክላቸው በቂ የሆነ ብለድ ሪሲቭ እያደረጉ አይደለም፣ ያንን 20%ን ሎስት አድርገውታል ማለት ነው። So to summarize this phase, atrial systole, atrial contract ያደርጋል፣ extra blood enter ያደርጋል ventricle ላይ 20%ቱ፣ AV valveችን remains open ያደርጋል፣ semilunar valveችን closed ነው፣ ventricular volume increase ያደርጋል further፣ ECG ላይ P wave እናያለን፣ heart sound sometimes S4 ሊኖር ይችላል። Clinically atrial fibrillation removes this kick
ናው ዊ ሙቭ ቱ ዘ ሰርድ ፌዝ ካርዲያክ ሳይክል ላይ አይዞቮሉሜትሪክ ኮንትራክሽን ይባላል። በዚህ ሞመንት ላይ ቬንትሪክላችን ሪሲቭ ብለድ እንዳደረገ ነው። ከአርተሪያ ጀስት ሪሲቭ ባደረገበት ሰዓት ነው። አሁን ቬንትሪክላችን ፉል ነው። 20%ቱን ተቀበለ። መጀመሪያ 80ውን ተቀብሏል። 100% አለው ብለድ ማለት ነው። እና ኤሌክትሪካል ሲግናል ሪች ያደርገዋል እና ሪፕሬዘንት ያደርጋል ኢሲጂ ላይ ይሄ ኪዋሬስ ኮምፕሌክስ የምንለውን እና ቬንትሪክላችን ዲፖላራይዝ ያደርጋል እና ኢሚዲየትሊ ምን ይጀምራል? ኮንትራክት ማድረግ ይጀምራል። አይዞቮሉሚክ ላይ ኢሲጂ ዌቭ ላይ ኪዋሬስ ኮምፕሌክስ አለ እና ዲፖላራይዜሽኑ ይጀምራል። ኮንትራክት ማድረግ ይጀምራል እና ቬንትሪክል ኮንትራክት ማድረግ በሚጀምረው ጊዜ ደግሞ ፕሬሸሩ በድንገት በኪውክሊ ነው ራይዝ ማድረግ የሚጀምረው እና ግን እዚህ ላይ አንድ ኪ ፖይንት አለ። at the very beginning of this contraction ሁሉም ቫልቮች ዝግ ናቸው። አትሪዮቬንትሪኩላር ቫልቭ የምንላቸው ሚትራል ኤንድ ትራይካስፒድ ጀስት ክሎዝድ እንዳያደርጉ ናቸው። ምክንያቱም ክሎዝድ የሚሆንበት ምክንያት ቬንትሪኩላር ፕሬሸሩ ይጨምራል አይደለም እና ሃየር ዛን ይሆናል ከአትሪያል ፕሬሸሩ። ስለዚህ ቅድም ምንድነው ክፍት የሆነበት ምክንያት አትሪየሙ ይበልጥ ስለነበረ። አሁን ግን ቬንትሪክሉ ኮንትራክት ማድረግ ሲጀምር ቬንትሪኩላር ፕሬሸሩ ከአትሪየሙ ይበልጥና ሚትራል እና ትራይካስፒድ ቫልቮቹ ክሎዝድ ይሆናሉ። ይሄ ክሎዥር ደግሞ የመጀመሪያ ሀርት ሳውንድ የምንለውን ኤስ1ን ይሰራልናል። ሌሎቹ ደግሞ ሴሚሉናር ቫልቭ ነው የምንላቸው ናቸው። አኦርቲክ ኤንድ ፐልሞናሪ እነዚህም ስቲል ክሎዝድ ናቸው። ምክንያቱም the pressure in arteries are still higher than the pressure in the ventricle. so ዱሪንግ የሾርት ፌዝ ላይ ቬንትሪክላችን ኮንትራክት እያደረገ ፕሬሸሩ ራይዝ ያደርጋል ሻርፕሊ በት ውስጥ ያለው ቮሊዩም ኢን ዘ ቬንትሪክል ቼንጅ አያደርግም። በቃ ብለዱ እዛ ቬንትሪክል ውስጥ አለ ግን ቫልቮቹ ክሎዝድ ስለሆኑ የትም አይሄድም በቃ እና ስሙ ራሱ አይዞ ቮሉሜትሪክ የተባለበት ምክንያት አይዞ ማለት ዘሴም ነው፣ ቮሉሜትሪክ ማለት ደግሞ ቮሊዩም ነው፣ ዘሴም ቮሊዩም ነው ለማለት ነው። ምክንያቱም በቃ ያኛውን ቫልቭ ተዘግቷል፣ ወደ ውጭ እንዳያወጣም ደግሞ ሴሚሉናር ቫልቮቹ ተዘግተዋል። ስለዚህ እዛ ቬንትሪክል ውስጥ ሆኖ ፕሬሸሩ ግን ጭምር እያለ ይመጣል ነው ቬንትሪክሉ ኮንትራክት ለማድረግ ቢግን ያደርጋል ምናምን ነው። ስለዚህ ይሄ ፌዝ በጣም ብሪቭ ነው፣ ክሩሻል ነው እና ፕሪፔር ያደርጋል ቬንትሪክሉ ኢነፍ የሆነ ፕሬሸር ቢልድ አፕ እንዲያደርግ እና ሴሚሉናር ቫልቮችን ለመክፈት እና ብለድን ኢጀክት ለማድረግ በቂ የሆነ ፕሪፔር እንዲያደርግ ታይም የሚሰጠው ሰዓት ነው እና ክሊኒካሊ ይሄ ፌዝ ደግሞ በጣም ኢምፖርታንት ነው። ኮንዲሽን ኢንክሪዝ የሚያደርጉ አፍተር ሎድን እንደ ሃይፐርቴንሽን፣ አኦርቲክ ስቴኖሲስ በሚኖርበት ጊዜ ቬንትሪክሉ በጣም ሃርደር መስራት አለበት በአይዞ ቮሉሜትሪክ ኮንትራክሽን ጊዜ እና ቬንትሪክሉ ጀነሬት የሚያደርገው ማች ሃየር ፕሬሸር ይሆናል ማለት ነው። ምክንያቱም እነዛን ቫልቮች ለመክፈት ሃይፐርቴንሽን ሲኖር፣ አኦርቲክ ስቴኖሲስ ሲኖር ሃይ የሆነ ኢነርጂ ያስፈልገዋል። ስለዚህ ሰምራይዝ ለማድረግ በአይዞ ቮሉሜትሪክ ኮንትራክሽን ጊዜ ቬንትሪክላችን ኮንትራክት ያደርጋል። ነገር ግን ሁሉም ቫልቮች አራቱም ቫልቮች ክሎዝድ ናቸው። ፕሬሸሩ ራይዝ ያደርጋል ሻርፕሊ። ቮሊዩሙ ደግሞ ኮንስታንት ነው እንደ ስሙ አይዞ ቮሉሜትሪክ እንዳለው። ኢሲጂ ላይ ኪዋሬስ ኮምፕሌክስን እናሳያለን እና ሃርት ሳውንዱ ደግሞ ኤስ1 ዴቨሎፕ ያደርጋል። ክሊኒካሊ ሃይፐርቴንሽን ኢንክሪዝ ያደርጋል። አፍተር ሎድን ወደ ክሊኒካል ስናስይዘው ሃይፐርቴንሽን ይህንን ፌዝ አፌክት ያደርገዋል። Now we arrive to the fourth phase of cardiac cycle, ventricular ejection ይባላል። At this point the ventricle already contracted አድርጓል እና build up pressure ያደርጓል በአይዞቮሉሚክ ኮንትራክሽን ፌዝ ጊዜ። ስለዚህ inside the ventricle ያለው pressure greater than the pressure in artery like aorta on the left side ያለው ወይም pulmonary artery የምንለው on the right side ያለው ከነዚህ ቬንትሪክል ውስጥ ያለው ፕሬሸር ይበልጣል። ስለዚህ ፕሬሸር ዲፍረንስ ስላለ እነዚህን ያለው ቫልቮች ደግሞ የሚባለው ሴሚሉናር ቫልቭ ብለናል። ስለዚህ እነዚህ ቫልቮች አኦርቲክ ቫልቭ እና ፐልሞናሪ ቫልቮቹ ኦፕን ናቸው ማለት። አንዴ ኦፕን ከሆኑ በኋላ ደግሞ ብለዱ ፎርስፉሊ ኢጀክትድ ይሆናል ከቬንትሪክል ወደ አርተሪስ። ሌላኛው ቫልቭ ደግሞ አትሪዮቬንትሪኩላር ቫልቭ የምንላቸው ናቸው፣ ሚትራል እና ትራይካስፒድ። እነዚህ ደግሞ ሪሜን ክሎዝድ ነው የሚሆኑት። ምክንያቱም ክሎዝድ ይሆናሉ ቢኮዝ ዘ ቬንትሪኩላር ፕሬሸር ይበልጣል ከአትሪየሙ ፕሬሸር ማለት። ይሄ ደግሞ ብለድ ፕሪቨንት ያደርጋል ባክዋርድ እንዳይሄድ ወይም ደግሞ ብለድ ከቬንትሪክሉ ተመልሶ ወደ አትሪየሙ እንዳይመለስ ብለድ ፕሪቨንት ያደርጋል ማለት። ስለዚህ በዚህ ፌዝ ላይ የቬንትሪኩላሩ ቮሊዩም ሲግኒፊካንትሊ ዲክሪዝ ያደርጋል፣ ምክንያቱም ከቬንትሪክሉ ብለድ ስለሚወጣ ማለት ነው። ስለዚህ የሚወጣው ብለድ ሊቭ የሚያደርገው ቬንትሪክሉን ስትሮክ ቮሊዩም በመባል ይታወቃል። ከዛ በኋላ ግን ከስትሮክ ቮሊዩሙ በኋላ ቬንትሪክል ውስጥ የሚቀረው ብለድ ደግሞ ኢንድ ሲስቶሊክ ቮሊዩም ይባላል። ስለዚህ ዘ ፕሬሸር ኢንሳይድ ዘ ቬንትሪክል ራይዝ ያደርጋል፣ ይጨምራል፣ ፒክ ላይ ይደርሳል። ከዛ በኋላ ደግሞ እንደገና ፌል ያደርጋል ብለዱ ኢጀክትድ ካደረገ በኋላ ማለት። ስለዚህ ዘ ፕሬሸር ኢን ዘ አርተሪስ ኦልሶ ራይዝ ያደርጋል ብለድን ሪሲቭ ሲያደርግ። ይሄ ፌዝ ኦን ኢሲጂ
ቬንትሪኩላር ኢጀክሽን ኮረስፖንድ የሚያደርገው ከኤስቲ ሴግመንት ጋር ነው እና ኮንቲኒው ያደርጋል አንቲል ደ ኢንድ ኦፍ ቲ ዌቭ ድረስ ማለት ነው። ሌላኛው ደግሞ በሄርት ሳውንድ ነው። ኢን ተርምስ ኦፍ ሄርት ሳውንድ ስናይ ኖርማሊ የሆነ ዲስቲንክት የሆነ ሳውንድ ዱሪንግ ዘ ኢጀክሽን ጊዜ የለም። ነገር ግን አብኖርማል ሳውንዶች ሊኖሩ ይችላሉ። እንደ መርመር ካኖከር ሊከሰት ይችላል። እንደ ቫልቮቹ ዲዚዝ በሚኖርባቸው ጊዜ ለምሳሌ አኦርቲክ ስቴኖሲስ በሚኖርበት ጊዜ ሲስቶሊክ መርመር ዱሪንግ ኢጀክሽን ይኖራል። ቢኮዝ ኦፍ ዘ ናሮድ ቫልቭ ኦብስትራክት ስለሚያደርግ ማለት ነው ብለድ ፍሉን። እንደዚሁም ደግሞ አኦርቲክ ሪጋርጊቴሽን በሚኖርበት ጊዜ ደግሞ አብኖርማል ሳውንድ ፕሮዲውስ ሊያደርግ ይችላል እና ብለድ ሊክ ሊያደርግ ይችላል ባክዋርድ። ስለዚህ ይሄ ክሊኒካሊ ይሄ ፌዝ በጣም ኢምፖርታንት ነው እና ዘ ስትሬንግዝ ኦፍ ቬንትሪኩላር ኢጀክሽን ዲተርማይን ያደርጋል ካርዲያክ አውትፑትን እና ኮንዲሽን አሉ ሪዲዩስ የሚያደርጉ ኮንትራክቲቪሊቲን የሄርቱ እንደ ሄርት ፌለር፣ ሪዲዩስ ስትሮክ ቮሊዩም የሚያመጡ እና እነዚህ ደግሞ ሬዚስታንስ ኢንክሪዝ የሚያደርጉ ኮንዲሽኖች ናቸው። ለምሳሌ ሃይፐርቴንሽን ወይ አኦርቲክ ስቴኖሲስ በሚኖርበት ጊዜ ሄርት ቬንትሪክሎቹ ኢጀክት ማድረግ ብለድ በጣም ይከብዳቸዋል እና እንደ ሃይፐርቴንሽን፣ አኦርቲክ ስቴኖሲስ ይህንን ፌዝ አፌክት ሊያደርጉ ይችላሉ ማለት ነው። ቱ ሰመራይዝ ዚስ ፌዝ ቬንትሪኩላር ፕሬሸር ኤክሲድ ያደርጋል ከአርተሪያል ፕሬሸር። ሴሚሉናር ቫልቮች ኦፕን ናቸው፣ ብለድ ኢጀክትድ ይሆናል ኢንቱ አርተሪስ። እንደዚሁም ደግሞ ኤቪ ቫልቮቹ ሪሜን ይሆናሉ ክሎዝድ። ቬንትሪኩላር ቮሊዩሞቹ ደግሞ ዲክሪዝ ያደርጋሉ። ስትሮክ ቮሊዩም ሊቭስ ያደርጋል። ኢንሲስቶሊክ ቮሊዩም ደግሞ ሪሜንስ ያደርጋል። ኦን ኢሲጂ ኤስቲ ሴግመንት ቱ ዘ ኢንድ ኦፍ ቲ ዌቭ ድረስ ይኖራል። ክሊኒካሊ መርመር ኦፍ አኦርቲክ ስቴኖሲስ ኦር ሪጋርጊቴሽን ኦከር ሊያደርግ ይችላል ማለት ነው። ስለዚህ ይሄ ፎርዝ ፌዝ ኦፍ ካርዲያክ ሳይክል ነው እና ዌን ዘ ሞመንት ቬንትሪክል ዋና ፈንክሽናቸውን ቬንትሪክል ዋና ዓላማቸው ብለድን ፓምፕ ለማድረግ ነው። ስለዚህ ይሄ ፉልፊል የሚሆነው በዚህ ፌዝ ላይ ነው። ናው ዊል ጎ ቱ ደ ፊፍዝ ፌዝ ወይም ደ ፋይቭ ፌዝ ኢስ ኮልድ አይዞቮሉሜትሪክ ሪላክሴሽን። ይሄኛው ካርዲያክ ሳይክል አት ዚስ ፖይንት ቬንትሪክሎቹ ሃቭ ጀስት ፊኒሽድ ኢጀክሽን ብለድ ኢንቱ ደ አርተሪ። ስለዚህ ቬንትሪክሎቹ አርተሪ ላይ ኢጀክት አድርገው ጨርሰዋል። ዘ ፕሬሸር ኢንሳይድ ዘ ቬንትሪክል ደግሞ ፌል ማድረግ ይጀምራል፣ ምክንያቱም መስል ፋይበሮቹ ሪላክስ እያደረጉ ስለሚመጡ እና በዚህ ፌዝ ላይ ሴሚሉናር ቫልቭ የምናቸው አኦርቲክ እና ፐልመናሪ ቫልቮቹ ደግሞ ይዘጋሉ። ምክንያቱም የሚዘጉበት the arteries become higher than the pressure in the ventricle ቬንትሪክሉ ሪላክስ እያደረገ ስለሚመጣ እነዚህ ቫልቮቹ ጋር ያሉ ፕሬሸሮች ይበልጡታል ከቬንትሪክሉ አንጻር ሲታይ። ስለዚህ ይሄ ክሎዥር ደግሞ እነዚህ ቫልቮቹ ፐልመናሪ እና አኦርቲክ ቫልቭ በሚዘጉበት ጊዜ የሚፈጠረው ፕሮዲውስ የሚደረገው ሳውንድ ደግሞ ሰከንድ ሄርት ሳውንድ ወይም ደግሞ ኤስቲ ይባላል ማለት ነው። ሌላው አርተሪዮ ቬንትሪኩላር ቫልቮች ናቸው። ሚትራል ቫልቭ እና ትራይካስፒድ ቫልቮች አሉ። እነዚህ ሪሜን ክሎዝድ ያደርጋሉ በዚህ ብሪፍ ፌዝ ላይ እና ገና ኦፕን ማድረግ አልጀመሩም። ዘይ ዱ ኖት ኦፕን የት ቢኮዝ ቬንትሪኩላር ፕሬሸር ምንም ያህል ሪላክስ እያደረገ ቢሆን ስላይትሊ ደግሞ ከአርተሪዎቹ አርተሪያሎቹ አንጻር ሲታይ ሞር ግሬተር ነው ማለት ነው። ሶ በዚህ ጊዜ ዱሪንግ ዚስ ፌዝ አይዞቮሉሜትሪክ ሪላክሴሽን ይባላል። ምክንያቱም አራቱም በሮች ተዘግተዋል አይደለ? እነ ሚትራል፣ ትራይካስፒድ በዛ በኩል ያሉት ሴሚሉናሮቹ፣ አኦርቲክ እና ፐልመናሪዎቹ ተዘግተዋል። ስለዚህ ቬንትሪክሉ ደግሞ ሪላክስ እያደረገ ነው። ከዛ ፕሬሸር ውስጥ ያለው ደግሞ ኢንሳይድ ዘ ቬንትሪክል ፌል እያደረገ ነው። ራፒድሊ ፕሬሸሩ ፌል ያደርጋል። በት the volume inside the ventricle does not change. That's why it's called isovolumetric. Isovolumetric ማለት the same volume ማለት ነው። ስለዚህ ይህንን ኦን ኢሲጂ ዚስ ፌዝ ኮረስፖንድ የሚያደርገው ከቲ ዌቭ ጋር ነው which represent ventricular repolarization እና ክሊኒካሊ ዚስ ፌዝ በጣም ኢምፖርታንት ነው because valvular diseases አልተር ሊያደርጉ ይችላሉ። ለምሳሌ አኦርቲክ ሪጋርጊቴሽን በሚኖርበት ጊዜ አኦርቲክ ቫልቭ ፕሮፐርሊ ክሎዝ አያደርግም። ስለዚህ ብለድ ሊክ ባክ ያደርጋል ወደ ቬንትሪክሉ ሪላክስ በሚያደርግበት ጊዜ። ይሄ ደግሞ ፕሪቬንት ያደርጋል ቬንትሪክል ትሩሊ አይዞቮሉሜትሪክ ፌዝ ላይ እንዳይሆን እና ይሄ ደግሞ ቮሊዩም ቼንጁ ደግሞ ሪሜን ኮንስታንት እንዳይሆን አፌክት ያደርገዋል ማለት ነው። ስለዚህ ይህን ሰመራይዝ ለማድረግ አይዞቮሉሜትሪክ ሪላክሴሽን ፌዝ ላይ ቬንትሪክላችን ሪላክስ ያደርጋል። አራቱ ቫልቮች ክሎዝድ ናቸው። ፕሬሸር ደግሞ ፌልስ ያደርጋል ራፒድሊ እና ቮሊዩም ኮንስታንት ነው። ኢሲጂ ላይ ደግሞ ቲዌቭ እናያለን። ሄርት ሳውንድ ደግሞ ኤስቱ ይፈጠራል እና ክሊኒካሊ ደግሞ አኦርቲክ ሪጋርጊቴሽን ይህንን ፌዝ አፌክት ያደርገዋል። ዘ ላስት ፌዝ ዊ ሃቭ ቱ ኖ ኢዝ ዌር ዊ አራይቭ ዘ ፋይናል ፌዝ ነው። ይሄኛው ሪተርኒንግ ቱ ዘ ፊሊንግ የሚመለስበት ነው ማለት ነው። ስለዚህ ዚስ ኢዝ ኮልድ ኤርሊ ዳያስቶል ይባላል እና ይሄ መጨረሻ ፌዛችን ነው። አዚስ ፖይንት ላይ ቬንትሪክላችን
ሪላክስ አድርጎ ጨርሷል እና ዘ ፕሬዠር ፋለን ያደርጋል። ሶ በጣም ሎ ይሆናል ፕሬዠር እና ናው ሎወር ዛን ዘ ፕሬዠር ኦፍ ዘ አርተሪያን ፕሬዠሩ በጣም ሎ ከመሆኑ የተነሳ ከአትሪያሞቹ ጋር ኮምፔር ሲደረግ ሎ ነው። ስለዚህ የፕሬዠር ዲፈረንስ ስላለ አትሪዮቬንትሪኩላር ቫልቫችን ይከፈታል እና ሚትራል ቫልቭ ኦን ዘ ሌፍት ሳይድ ኤንድ ትራይካስፒድ ቫልቭ ኦን ዘ ራይት ሳይድ ኦፕን ያደርጋል ዋንስ አጌን ኤንድ ዌን ዚስ ቫልቭ ኦፕን በሚያደርግበት ጊዜ ብለድ ቢግን ቱ ፍሎ ፓሲቭሊ ያደርጋል ፍሮም ዘ አርተሪያ ቱ ዘ ቬንትሪክል እና ዚስ ማርክ ዘ ቢጊኒንግ ኦፍ ዘ ኒው ሳይክል። ዘ አዘር ዋን ኢዝ ሴሚሉናር ቫልቭ አኦርቲክ ኤንድ ፐልሚናሪ ቫልቭ የምናቸው እነዚህ ደግሞ ሪሜን ክሎዝድ ያደርጋሉ ዱሪንግ ዘ ፌስ እና ዘ ስቴይ ክሎዝ ምክንያቱም እንዳልነው ፕሬዠር ዲፍረንስ በሚኖርበት ጊዜ አትሪያ ስቲል ሃየር ዛን ዘ ፕሬዠር ኦን ዘ ቬንትሪክል ስለሚሆን ነው እና ዱሪንግ ዘ ኤርሊ ፊሊንግ ላይ ዘ ቬንትሪክል ሪሲቭ ያደርጋል። ሞስት ኦፍ ዘ ብለድ የሚያገኙት ኤርሊ ፊሊንግ ላይ ነው። እነዚህ ቬንትሪክል ዋሎች በጣም ሪላክስ ሆነው ኮምፕሊያንት ሆነው የሚጠብቁት ሶ ዘ ካን ኤክስፓንድ በደንብ ኢዝሊ ኤክስፓንድ ማድረግ ይችላሉ ብለድ ሲመጣ እና ዘ ቮሊዩም ኢንሳይድ ዘ ቬንትሪክል ደግሞ በፍጥነት ራይዝ ያደርጋል እና ወይን ዘ ፕሬዠር ደግሞ በጣም ሪሜን ሎ ያደርጋል። ኦን ኢሲጂ ይሄ ፌዝ ኮረስፖንድ የሚያደርገው አፍተር ደ ቲ ዌቭ ያለው ቢፎር ደግሞ ደ ኔክስት ፒ ዌቭ ያለው ነው። ኢን ተርምስ ኦፍ ሀርት ሳውንድ ከመጣን ደግሞ ሰምታይምስ ዘ ሰርድ ሀርት ሳውንድ የሚመጣው እዚህ ጋር ነው ኤስ3 እና ካን ቢ ሂርድ ሊያደርግ ይችላል ዱሪንግ ራፒድ ፊሊንግ በሚኖርበት ጊዜ። ይሄ ብዙ ጊዜ ያንግ ኢንዲቪዥዋሎች ላይ ኖርማል ነው፣ ግን አንዳንድ ጊዜ ሜይ ኢንዲኬት ሃርት ፌለር ሊሆን ይችላል ኢን ኦልደር አዳልት ላይ ሀፕን በሚያደርግበት ጊዜ እና ክሊኒካሊ ዚስ ፌዝ በጣም ኢምፖርታንት ነው ቢኮዝ ዲዚዝ አፌክት ሊያደርጉ ይችላሉ ቬንትሪኩላር ኮምፕሊያንስን ሰቻስ ሃይፐርትሮፊክ ካርዲዮማዮፓቲ ሪስትሪክቲቭ ካርዲዮማዮፓቲ የሚባሉ ኢምፔር ሊያደርጉ ይችላል ፊሊንግ እና ፔሸንት እንደዚህ ኮንዲሽን ያላቸው ዴቨሎፕ ሊያደርጉ ይችላሉ ሲምፕተሞች ቬንትሪክል ካኖት ፊል ፕሮፐርሊ በሚሆንበት ጊዜ። ስለዚህ ቱ ሰመራይዝ ቬንትሪኩላር ሪላክስ ቬንትሪኩላር ፕሬዠር ኢዝ ሎወር ዛን ዘ አርተሪያል ፕሬዠር ኤቪ ቫልቭ አር ኦፕን semilunar valve are closed, blood flows ያደርጋል passively into the ventricle, ventricular volumes rise ያደርጋል quickly እና pressure remains low on ECG after the T wave before the P wave and heart sound sometimes S3 ይኖራል እና clinically impaired የሆነ feeling cardiomyopathy ይኖራል። ስለዚህ ይሄ the sixth and final phase of cardiac cycle ነው እና it completes the heartbeats leads directly into the next cycle and the sequence repeat ያደርጋል feeling atrial contraction as a volumic contraction ejection ሪላክሴሽን ያለ እንደገና ሲኩዌንሱ እንደገና ፊል አጌን እያደረገ ይቀጥላል። ሄሎ ጋይስ ሜድፍሌክሶች ነን። ቴሌግራም ቻናላችንን ጆይን አድርጉ። በቻናሉ ላይ ከፕሪሜድ እስከ ኢንተርንሺፕ ፋይሎች፣ ፒፒቲዎች፣ ሃይ ይልድ ኖቶች እንደዚሁም ቪዲዮዎች፣ ፕሪቪየስ ይር ኤግዛም እንደዚሁም ደግሞ ኤግዛም ቲፖችን ታገኙበታላችሁ። ይጠቅማችኋል። ጆይን ለማድረግ ከታች ዲስክሪፕሽን ላይ ሊንክ ይቀመጥላችኋል። እንደዚሁም ስልክ ቁጥር አለ፣ ደውሉ፣ ታገኙናላችሁ። እንደዚሁም በዚህ የዩቲዩብ ቻናላችን ትምህርታዊ የሆኑ ከፕሪሜድ ጀምሮ ቪዲዮዎችና ትምህርቶችን እናስቀምጥላችኋለን። ጆይን አድርጉ፣ ሰብስክራይብ ያድርጉ፣ እንደዚሁም የደውል ምልክቷን ይጫኑ።